ሃይ ፋሚሊ ብዙዎቻችሁ ስትጠይቁኝ የነበረ ጥያቄ አለ። ይሄም ስፒሪቹዋል ባዝ ብዬ የሰራሁት ቪዲዮ ላይ ነው። መታጠብ ፊዚካሊ ብቻ አይደለም ብያችኋለሁ። ሜንታሊም ለማጽዳት ራሳችሁን ጭንቀት ካለባችሁ፣ ኔጌቲቭ ኢነርጂ የሚከተላችሁ ከሆነ፣ ባድ ሙድ በቃ መጥፎ ሙድ ውስጥ የምትሆኑ ከሆነ ሁሌ ይሄ ሃፒ መሆን ያልቻላችኋል አይደለ? በብዙ አይነት ኢሹዎች እነዚህ ነገሮች ይፈጠራሉ። በነበረን ባክግራውንድ ሊሆን ይችላል ባጋጠሙን ነገሮች እና እነዚህ ጭንቀቶች ሪሊፍ የምታገኙበት ነው ስፒሪቹዋል ባዝ ብዬ የሰራውላችሁ ቪዲዮ ላይ ማለት ነው። እንደገና በመጥፎ ህልም የምትሰቃዩ አላችሁ፣ በቅዠት የምትሰቃዩ አላችሁ፣ ውስጣችሁ ሰላም የለም፣ ሁሌ ኔጌቲቭ ነገር ነው የሚያጋጥማችሁ፣ ኔጌቲቭ ሰዎች ናቸው በአካባቢያችሁ ያሉት፣ ሙዳችሁ ጥሩ አይደለም ብዙ ጊዜና እነዚህ ነገሮች ላይክ ኮምፕሊትሊ መጥፋት ያለባቸው ነገሮች ናቸው። ምክንያቱም ደስታችሁን ያሳጣችኋል። እቺ አሁን የምነግራችሁ ሴት ሀርባሊስት ናት። ከተለያዩ አይነት እጽዋቶች ሳሙናዎችን ትቀመማለች፣ ስፕሬይ ትቀመማለች፣ ሎሽን ክሬም ትቀመማለች። እና በጣም በተከታታይ ስትጠይቁኝ ስለነበረ ላይክ እቺን ሴት አውቃታለሁኝ እና ሶፖቿን ሳሙናዎቿን ምናምን ነገር ተጠቅሜ አውቃለሁ። በጣም ነው ደስ የሚሉት። አይል ሾዩ ቪዲዮ አታች አደርግላችኋለሁ። እሷ የምትኖረው ፈረንሳይ ነው። ግን ላይክ እንዴት ወደ እኔ ልካቸው ከኔ ላይ እንዴት መግዛት እንደምትችሉ አመቻችላችኋለሁ። ቢካዝ ከፈረንሳይ ድረስ እንዴት አድርጋችሁ ታስመጡታላችሁ። በቋንቋም ደግሞ ምናልባት መግባባት የሚከብዳችሁ ከሆነ ከሷ ላይ ፕሮዳክቶቹን አመጣቸዋለሁ። ግን የምትፈልጉ ሰዎችን ሊስት አድርጌ ነው ማመጣው። የምታደርጉት ምንድነው? ትላላችሁ በዛ ሳሙና ስፕሬውንም ታደርጋላችሁ፣ ሎሽኑንም ታደርጋላችሁ and you will see እንዴት ክሊንዝ እየሆናችሁ እንደምትመጡ ማለት ነው። እኔ ሞክሬው ሰርቶልኛል። ላይክ ኮምፕሊትሊ የምናውቃቸው ኢንግሪዲየንቶች ናቸው እጽዋቶች። ላይክ መድኃኒቶችም ከእጽዋት ነው የሚሰሩት። ቤዚክሊ ክሎቮችን፣ ሲነመን you know like this ingredients even ምግብ ላይ የምንጠቀማቸው ምናምን ከነሱ የመጡ የተሰሩ ሳሙናዎች ናቸው። this herbalist she's very good and I'm ጎበዝ ናት። definitely እንትን እላችኋለሁ፣ አናግሩኝ። I'll let you guys know. እቺ ሴት ፈረንሳይ ውስጥ ነው የምትኖረው። ሀርቦችን በመጠቀም ነው እነዚህን ሶፖችን ታዘጋጀው ማለት ነው። ግሪምባ ይባላል እንትኗ ያው ብራንዷ ማለት ነው። እና እነዚህ ሶፖች ከተለያዩ አይነት ሀርቦች እጽዋቶች የተቀመሙ ናቸው። ቤዚክሊ ከወደኔ የእሷን ሳሙናዎች እጠቀማቸዋለሁ። ሎሽንም አላት፣ በስፕሬይ መልክም ታዘጋጃለች።